ሰላም የተከበራችሁና የተወደዳችሁ ተመልካቾች የሰዓቱን የትንታኔ ዜናችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዩክሬንን የጦር አውድማ ያደረገው የምዕራባውያኑና የሩሲያ ፍላጎት በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት ምክንያቱ የሚመዘዘው የቀድሞው ሶቪየት ህብረት እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ ከፈራረሰች ጊዜ ጀምሮ እንደሆነም ይነገርለታል። በ1922 የአሁኖቹ ሩሲያ፣ ዩክሬን፣ ጆርጂያ፣ ቤላሩስ፣ አዘርባይጃን ጨምሮ 15 ሀገሮችን ይዞ የተመሰረተው ሶቪየት ህብረት በ1991 ከፈራረሰ በኋላ ዩክሬን በአቶሚክ ጦር መሳሪያ ብዛት በዓለም 3ኛ ደረጃ ላይ መገኘቷ ለሩሲያና ለአሜሪካ ስጋት ነበረች። በወቅቱ የዩክሬን የኒውክሌር መሳሪያ ለማስፈታት አሜሪካና ሩሲያ ተከታታይ የሆኑ ዲፕሎማሲያዊ ስምምነቶችን አድርገዋል። በዚህም ዩክሬን በመቶዎች የሚቆጠሩ የኒውክሌር አረር ለሩሲያ ስታስረክብ፣ ሩሲያ ደግሞ በምላሹ ለዩክሬን ስጋት ላትሆን ደህንነት ማረጋገጫ ሰጥታለች። ነገር ግን ይህ እንደ አውሮፓውያን አቆጣጠር በ2014 መልኩን ቀይሮ ታርፏል። ከ8 ዓመት በፊት ሩሲያና ዩክሬን ወደ ጦርነት የገቡበትና ክራይሚያ ወደ ሩሲያ የተቀላቀለችበት ወቅት፣ ከዚህ ባለፈም የሩሲያ ደጋፊ የሆኑት የምስራቅ ዶንባስ ክልሎች ሩሲያን መደገፍ የጀመሩበት እንደሆነ ይነገራል። ከዚህ ጊዜ ጀምሮ በሁለቱ ሀገሮች መካከል የነበረው የተሻለ ግንኙነት የሻከረ ሲሆን፣ አሁን ደግሞ በፊት ከነበረው ጦርነት በባሰና ምዕራባውያንም ወታደሮቻቸውን ከመላክ በመለስ ባሳተፈ ጦርነት በዩክሬን ምድር እየተካሄደ ይገኛል። ጦርነቱ ወደ ኒውክሌር ይቀየራል የሚል እምነት እንደሌላቸው የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን ቢያስታውቁም የምዕራባውያኑ የሩሲያን ኢኮኖሚ ለማንኮታኮት ማዕቀብ እየጣሉ መገኘት፣ ለዩክሬን ጦር መሳሪያ መርዳትና በሚዲያዎቻቸው ተጠቅመው ሩሲያን ከዓለም አቀፉ ማህበረሰብ የማግለል አካሄዳቸው ወደ አውዳሚው የኒውክሌር ጦርነት ሊያስገባ ይችላል የሚል ስጋት ደቅኖባቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሩሲያ፣ በምስራቅ አውሮፓ፣ በምዕራባውያንና በአጠቃላይ በዓለም ላይ የተደገነውን አጠቃላይ ቀውስ ለመቀልበስ ፍላጎታችን ይጠበቅ ማለት ከጀመሩ ከርመዋል። ሩሲያ የሩሲያንና የአካባቢውን ደህንነት ለማስጠበቅ አሜሪካና አውሮፓውያኑ እንዲያውቁላትና ቀይ መስመሩ እንዳያልፉ ያስቀመጠቻቸው ቅድመ ሁኔታዎች እንዳሉ ይነገራል። በተለይም ዩክሬንን የተመለከቱ ውሳኔ ሊያገኙ የሚገባቸው እንደሆነ ፕሬዝዳንት ፑቲን በግልጽ ለአሜሪካና ለሌሎች ምዕራባውያንና ለሰሜኑ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሮች በፈረንጆቹ ታህሳስ 21 ላይ ማስታወቃቸውን ኒውዮርክ ታይምስ በዘገባው አስፍሯል። ኔቶ በምስራቅ አውሮፓ የሚያደርገውን የአባላት ማሰባሰብ እንዲያቆም የጠየቁት ፑቲን የዩክሬንን የአባልነት ጥያቄ እንዳይቀበልም አስገንዝበዋል። አውሮፓ የነገሰው ውጥረት እንዲቆምና በዩክሬንና ሩሲያ መካከል እየተደረገ ያለው ጦርነት እንዲያበቃም ኔቶ ዩክሬን ከአባልነት ጥያቄ እንዲያግድ ብቻም ሳይሆን በምስራቅ አውሮፓ ካሉ ሀገሮች ከ1997 በኋላ ኔቶን ከተቀላቀሉ ሀገሮች ውስጥ የወታደሮችና መሳሪያዎች ልክ ላይ ገደብ እንዲጣልም አሳስበዋል። ኔቶ ወደ ምስራቅ አውሮፓ ከመስፋፋቱ በፊት ወደ ነበረበት ቦታ መሳሪያውንም ሆነ ወታደሮችን እንዲመልስ፣ የሩሲያን ፍላጎት የማያሟላ ከሆነ ደግሞ ከ1962ቱ እንደተከሰተው የኩባ ሚሳኤል ቀውስ ተመሳሳይ አይነት ወታደራዊ ምላሽ እንደሚሰጥ ፑቲን አስታውቀው ነበር። ኔቶ ከ1997 ወዲህ አብዛኛውን ምስራቅ አውሮፓ፣ ፖላንድ እንዲሁም የቀድሞ ሶቪየት ህብረት አባል ሀገሮች ኤስቶኒያ፣ ሊቱን፣ ላቲሻና የባልካን ሀገሮች አባል ያደረገው ኔቶ ሩሲያን በኔቶ ወታደሮችና መሳሪያዎች እንድትከበብ ማድረጉን ሩሲያ የደህንነት ስጋቴ ነው ብላ አስቀምጠዋለች። ምዕራባውያን ለሩሲያ ደህንነት ህጋዊ ዋስትና መስጠት አለባቸው ስትልም ታሳስባለች። ለዚህ ምላሽ ያልሰጡት የኔቶ አባል ሀገሮች ሩሲያ ዩክሬን ወራለች በሚል ለዓመታት ያህል በሚዲያዎቻቸው ሲያስተጋቡ የከረሙ ሲሆን ዩክሬን ለመውረር ፍላጎት የለኝም ስትል የከረመችው ሩሲያ ግን ለ3 ተከታታይ ዓመታት ዩክሬን ከወረረች 3 ዓመታት ማለፋቸው ተነግሯል። ከዩክሬን ጋር ቀጥተኛ ጦርነት ከጀመረች 3 ዓመታት ማለፋቸው ተነግሯል። የዩክሬን በርካታ መንደሮችና ግዛቶች በሩሲያ ቁጥጥር ስር መሆናቸው እየተነገረ ይገኛል። በዚሁም አሁን ላይ የዩክሬን በርካታ መንደሮችና ግዛቶች በሩሲያ ቁጥጥር ስር እየገቡ እንደሆነ ተነግሯል። ሩሲያ ዩክሬን ከመውረሯ በፊት ለዲፕሎማሲያዊ ውይይቶች ከተደረጉ ጥረቶች ይልቅ የምዕራባውያን ለዩክሬን አለንልሽ የሚለው ድጋፍ ማየሉ ሀገሮቹን ከሰላማዊ መፍትሄ ይልቅ ወደ ጦርነት እንዲገቡ አድርጓል። የካቲት 17 ቀን 2014 ዓ.ም ጦርነቱ ከተጀመረ በኋላም በ6 ቀናት ውስጥ ከ520 ሺህ በላይ ዜጎች ዩክሬን ለቀው ተሰደዋል ሲል የተባበሩት መንግስታት ድርጅት አስታውቆ ነበር። በዩክሬንና በሩሲያ መካከል እየተደረገ ያለው ጦርነት የአሜሪካና የምዕራባውያን ፍላጎት ያለበትና ቀድሞ በቃል ድጋፍ አሁን ላይ የጦር መሳሪያ በመላክ የተጠናከረ ቢሆንም ሁለቱ ሀገሮች የመጀመሪያው ውይይታቸው ጦርነቱ መቋጫ አልተገኘለትም። በቅድሚያ ተኩስ አቁም ማድረግ ላይ ያተኩራል የተባለው ውይይት ጦርነቱን አቁሞ ወደ ሰላም ለመምጣት ዩክሬንና ሩሲያ የመጀመሪያውን ድርድር ካደረጉ በኋላ ደግሞ የኔቶ አባል ሀገሮች ለዩክሬን የጦር ጀት ጨምሮ የተለያዩ መሳሪያዎችን እንደሚልኩ ማስታወቅ ጀምረዋል። በሩሲያ ላይ የማዕቀብ ናዳ እያወረዱም ይገኛሉ ምዕራባውያን። ይህ ግን ዩክሬን ትጥቅ እናስፈታለን፣ በዩክሬን የሚኖሩ የሩሲያ ዜጎችና ደጋ
ደጋፊዎች ላይ የሚያሳዩትን በደልና ዘረኝነት እናስቆማለን ለሚሉት ፑቲን አሁን ላይ ለውጥ አላመጣላቸውም። ይልቁንም ጦርነቱ ቀድሞ ምዕራባውያን በሩሲያ የፋይናንስ ተቋማትና የንግድ ልውውጥ ላይ የጣሉት ማዕቀብም ራሳቸውም ሆነ ሌሎች ሀገሮችን የሚጎዳ ስለመሆኑ የተለያዩ የኢኮኖሚ ተንታኞች እየተናገሩ ይገኛሉ። በዓለም ሕዝብ ላይ እየታየ ያለውን የኑሮ ውድነት የሚያባብሰው ይህ ጦርነት ለሩሲያና ለዩክሬን የሚወግኑ ወገኖችን በቀጥታና በተዘዋዋሪ የሚያሳትፍ መሆኑ ሌላው የችግሩ አባባሽ ምክንያት ነው። ወዲህ ደግሞ ምዕራባውያን ያሳሰበው የፑቲን ምስጢራዊ የጥቃት መሳሪያ ሩሲያ በዩክሬን ላይ ወረራ መፈጸሟን ተከትሎ ወትሮን ፍጥጫ የማይለየው ከምዕራባውያን ጋር የነበራቸው ግንኙነት ፍጹም ተበላሽቷል። ለዓመታት በጥርጣሬና በውጥረት ውስጥ የቆየው የሩሲያና የምዕራባውያኑ ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭት እንዳይገባ ስጋት ከተፈጠረ 3 ዓመታት ሆኖታል። በ2014 ዓመተ ምህረት ሩሲያ 200 ሺህ ወታደሮቿን አዝምታ ዩክሬን ስትወር ምዕራባውያን ላይ ስጋት በመፍጠሩ አንድነት ሆነው ዩክሬን በቢሊዮኖች የሚቆጠር ገንዘብ አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብተዋል። በ3 ዓመታት ውስጥ በተካሄደው ጦርነትም እስካሁን ከዩክሬንና ከሩሲያ በኩል 1 ሚሊዮን ያህል ሰዎች ሞተዋል የተባለ ሲሆን ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦርነት ባሻገር ከምዕራባውያን ጋር በሌላ ግንባር ያሻጥር ጦርነት እያደረገች ነው ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ሀገሮች ማህበር ኔቶ ያምናል። ኔቶ ድብቅ ጦርነት ወይም ሃይብሪድ ዋርፌር በሚል የሰየመው የሩሲያው ጥቃት ዋነኛ ኢላማ ያደረገው የምዕራብ አውሮፓ ሀገራትን ሲሆን በዚህም ሌሎች ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ ድጋፍ ለማስቆም በማሰብ የሚፈጸም ነው ተብሏል። ይህ ድብቅ ጦርነት አንድ ተቀናቃኝ መንግስት ፈጻሚው የማይታወቅና ለማስተባበል የማይቻል ነገር ግን በአብዛኛው በጣም አጠራጣሪ በሆኑ ሁኔታዎች ውስጥ የሚፈጸም ነው ተብሏል። በተለይም የባላንጣ ሀገርን የመሰረተ ልማት አውታሮችን ለመጉዳት በቂ እንደሆነ ነገር ግን ፈጻሚው ሊታወቅ የሚችል ጦርነት ድርጅት ባለመሆኑ ጠላትን ለመለየት አዳጋች እንደሆነ ተነግሮለታል። ለእንዲህ ያለው ጥቃት በዋናነት ተጋላጭ የሆኑት በጥልቁ የባህር ወለል ላይ የተዘረጉት የኃይል የኢንተርኔትና መሰል ግዙፍና ወሳኝ የማስተላለፊያ ቱቦዎችና ገመዶች ናቸው ተብሏል። በአሁኑ ወቅት በዓለም ዙሪያ ወደ 600 የሚጠጉ ኬብሎች ኤሌክትሪክና መረጃን በሰፊዎቹ ውቅያኖሶችና ባህሮች ወለል ላይ ተዘርግተው ያጓጉዛሉ ነው የተባለው። እነዚህ 870 ሺህ ማይሎች 1.4 ሚሊዮን ኪሎ ሜትር የሚረዝሙት መስመሮች በባህር ዳርቻ ላይ በይፋ ወደሚታወቁና ወደ ምስጢራዊ ስፍራዎች ይደርሳሉ ተብሏል። አብዛኞቹ የመረጃ አመላላሽ ኬብሎች ደግሞ ሁሉንም የበየነ መረብ መረጃዎችን የማስተላለፍ ሚና እንዳላቸውም ተነግሯል። አድማጭ ተመልካቾቻችን የሰዓቱ የትንታኔ ዘገባችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።